የሁለት አይነት ሰዎችን ዱዓ ተጠንቀቁ ተብሏል ከዛ መካከል አንዱ የበደለኛን እንባ ነው ሚስት በባል ባል በሚስት በጓደኛ በስራ በተለያየ ማንንም የየትኛውም እምነት ተከታይ የሚሆን ዙልም እንድናደርስበት አልተፈቀደልንም አንዳንዴ 10 ክፍል ሰርተኮ ቀልብ ጠባብ ከሆነ 3 ክፍል ሌላ ተጨማሪ ከሌለ ደግሞ ትጨነቃለህ ትልቅ ቤት ይያለው አይዚ ጋር 3 ክፍል ሊጨምር ነው ይላል ለምን ይመስላችኋል ቀልቡ ጠቦ ነውኮ በተለይ እዚህ ቤት ገብተን ምርጥ ካልሆነን የት ገብተን ነው ምርጥ ምን ነው ኬሚስትሪውን ተማር ነው ፊዚክሱን ተማር ነው ባዮሎጂውን ተማር ነው ጂኦግራፊውን ተማር ነው ማቴማቲክሱን ተማር ነው ማንነትን ሊለውጥ አይችልም እዚህ ቤት ስገባ ግን ማንነትን መለውጥበት ትልቅ ቤት ነው የመጣው በምን ልብ ነው የሰው ገንዘብ ይዘ መኪና መንነደው በምን ስሜት ወንድም ቀልቡ ተሰብሯል ነገ ሰጣለው የዛሬ አመት ሰጣለው ቼክ ሰጣለው ምናምን ብለን ያለ ነው የሰው እንባ ይዘ መጣ የምትደሰት ሚስት ከሆነች ገና ሚስትነቷን ምርመራ ያስፈልጋታል والله የሰው ላብ የሰው ገንዘብ ሳትይዝ ምትኖር ወንድሜ والله راح ሆነ ነው አንተ ምትንቀሳቀስ እንዳንተ ነፃ ይወጣ የለም ቁጭ ብለ ነገራት ሚስትን ለምን ደብቃለ እናቴ ባለቤቴ አላህ ሰጠን ከለከለ እዩ ታገልኩ አላገኘው አላህ ሰብር እንዲሰጠኝ እመኛለሁ አንቺንም ሰብር ይስጥሽ ብለ ነው እንጂ እሳት ይዘንዳ ገባ አሁንም ያስከው ካለ ጻፈው ደብተር ላይ ወንድም እንደውለ አብሽር ወንድሜ ዱአ አርግልኝ والله ይከፍላለሁ በለው አላህ ይከፍልልሃል አሁን ብዙ ሰው ለምን ነው የማይከፍለው ንያው መጀመሪያም ላለ መክፈል ነው ሲወስደው ቆይና አንዴ ብቻ ኪስ ይግባ እንጂ አሳየዋለሁ ይላል እንዳለው አላህ ያሳካለታል ንያው አለ መክፈል ነው ተበድሮ ከወንድሙ የተበደረ ወንድሜ ይከፍላለሁ ብሎ ከተበደራሉ ነብዩ አለይሂ ሰላቱ ወሰለም አላህ ሊከፍልለት ቃል ገብቶለታል አትክፈል አሁን እኮ ብዙ የሚፈልገው ብሩን አይደለም በገዛ ገንዘቡን ሰድበዋለን ደውለ አብሽር ወንድሜ ዱአ አርግልኝ እስቲ ረካዓቴን ሰግደ ዱአ አርግልኝ በኢዝኒላህ ከፍላለሁ አብሽር በለው ድንገት አይታወቅም እንደዚህ ስላስደሰትከው خلاص በቃ አፉ ብያለሁ አብሽር አይዞ በቃ ደስ አልከኝ ይሄን ነበር የፈለኩት ለጠላት እንኳን ሞባይል ይነሳል ይባላል እኮ ለምን እገላለሁ ሲል አንተም ዱላ ይዘህ ተጠብቀዋል ባላነሳ ቁጥር ወንድምህ ቀልቡ እየተበላሸ ነው የሚመጣው ስለዚህ አሁን ዙልም የሚባለው በሰው ገንዘብ አለ አጠገባችን አብራን ምተኛ ሚስታችን አለች አባቷ ሞቷል እናቷ ሞታለች ወገን የላትም ምን ታመጣለች ብለ ቁጭ የምታረከውና ታመጣለች ታሳያለች ያሳያል አላህ Subhanahu Wa Ta'ala ምን ታመጣለች ያልካት አላህ ያሳያል ምን እንደምታመጣ ዙልም ነው እሱ እቺ አጥፋት ምተኛው ሚስት እናት ናት ሴት ልጅ ናት ሁሉ ነገር ናት የነብዩ ወሲያ ናት አለይሂ ሰላቱ ወሰለም استوص بالنساء خيرا ስላሉ አደራችሁን የሴቶችን ነገር ስላሉ በማንኛውም ጉዳይ ዙልም አንተ ላይ እንዳይመጣ ጥንቃቄ ማድረግ ያስፈልጋል الظلم ظلمات يوم القيامه ظلم يوم القيامه ظلمات ነው የሚመጣው ብዙ ጨለማው ነው የሚመጣው መጀመሪያም ጨለማ ነው ብዙ ጨለማው ነው ይመጣል ለዚህ ነው አንዱ ለማ አከለ የሚባል ዞለሞት አይደል ሲባሉ አው ዞለመኝ እና አልከፈሉትም ገንዘቡ አልከፈለኝም እስካሁን ምን አሰቡ ታዲያ ሲሉት በቃ እንግዲህ ካነሳህብኝ ላይ ቀር አንድ መልእክት ለሱ ልንገር እኔ ጠይቄው እንቢ አለኝ ስለዚህ አንታው መልእክቱን ሄደ ለሱ አድርስልኝ ምን ብለው አዘዙት መሰላችሁ አንተ ገንዘብ ያበደርኩ እየኖር ያልሰጠኝ ወንድሜ ሆይ እኔ አደራምለ ሰላትን ቆንጆ አድርገ ስገድ ረመዳንም በደንብ ጥሩ አድርገ ጾም ብለው መልእክት ላኩ ልጁ ግራ ገባው መልእክት የሚሄድ እንዴ ምን ለማለት ፈልጎ ግራ ገባው ገብታችሁ አልገ ጉዳይ ሄዶ ነገረው የተባለውም ሰውዬ አልገባው ከእንደገና ተመለሰና ኢልም ስለሆነ እዚህ ጋር ያገኘው ኡስታዝ ምን ለማለት ፈልገው ነው ግን እኔ አልገባኝ መልእክቱን እጄ አድርሻለሁ አላችሁ አይ አንድ ግፈኛ ሙስሊም ወንድሜ ግፈኛ ከሆነ ገንዘቤን የማይከፍለኝ ከሆነ እምቀበለው ከሰላቱ ስለሆነ ሰላቱን እንዲያሳምር ፈልጋለሁ ነገው መልቂያማ ሰላቱን ወስድበታለሁ ጾሙን ወስድበታለሁ ዘካውን ወስድበታለሁ ሐጁን ወስድበታለሁ
ሰላቱን ቆንጆ ካላረገ ብሬንም አጣው የውመል ቂያማም የምትሳሰበው ሂሳብ የለኝም። ሰላቱ ቆንጆ ከሆነስ ከቆንጆ ሰላት ተወስድበታል። ዙልም የሰራ ሰው የሰው ክብር ነክቶም ይሁን ገንዘብም ቀምቶም ይሁን በማንኛውም ሂደት እዚያን ነገር ነው የሚገጥመው። ስለዚህ ማናችንም ዙልም የሚባል ነገር እጃችን ላይ እንዳይገባ ጥንቃቄ ያስፈልጋል። ለጊዜው ልንቆይ እንችላለን። ብዙ ዟሊሞች አላህ እንደፈለጉ እያደረጉ እያስተኛቸው ነው፣ እያበላቸው ነው፣ እያጠጣቸው ነው፣ እየተንከባከባቸው ነው፣ እስኪይዛቸው ነው። የያዛቸው ጊዜ አለቀ። ከዚህ በፊት እዚህ ይለኛል ፍልስጤምን እንዲህ አዛ የሚያደርግ ህፃናታቸውን የሚገል የነበረው ሻሮን የሚባል ነበረ። 9 ዓመት አላህ ፓምፐርስ እንዲጠቀም ነው ያደረገው። 9 ዓመት ከኔ በለጠ የለም ያለው 9 ዓመት ፓምፐርስን የተጠቀመው ከአልጋ ላይ 9 ዓመት ፓምፐርስ እየቀየሩለት ከነ ፓምፐርሱ ነው አላህ ጋር የተገናኘው። ያ ፊርዓውን የነበረ ነጃሳ ማለት ነው። ያ ሁሉ ህፃን እንደሱም የገደለ የለም። የጊዜ ጉዳይ እንጂ እኔ ላላይ እችላለሁ፣ አንተ ላታይ ትችላለህ። ለምሳሌ በጣም የሚያሳዝነኝ ልንገራችሁ። እናታችን ኸዲጃ ረዲየላሁ ዐንሃ አላህ ስራን ይወደድላትና ለነብዩ ሁሉ ነገር ከፍላለች። ማንም ባላመነኝ ጊዜ ያመነችኝ፣ ማንም ውሸታም ባለኝ ሰዓት ውሸታም ያላለችኝ፣ በገንዘቤ ዳዕዋ ላደርግ ስፈልግ ገንዘቧን ሰጣ ዳዕዋ ያስደረገችኝ፣ ሴት ልጅ የምታፍረው ደግሞ እሷ ሳታፍር አግቡኝ ብላ የጠየቀችኝ ብለው የሰየሟት ማናት? ኸዲጃ ናት። ኸዲጃ ከሳቸው ጋር መካ ላይ ትልቅ መከራ አይተዋሉ፣ ትልቅ ችግር አይተዋሉ። ያላዩት መከራ የለም። መደበቁ፣ እበት መደፋቱ፣ ጭንቅላታቸው ላይ አራይተ ለዚ የነሃ አብደን ኢዛ ሰላ ባሪያይ በሚሰግድበት ጊዜ ያ ሰላት የሚከለክለውን አየው ብሎ ጭንቅላታቸው ላይ እግሩን የሚያሰቅልባቸው የነበረው ያ ሁሉ መከራ ያይ አብሽር ጭቀን ታልፋለች፣ አይዞ ሁሉም ነገር ይበራል እያለች የነበረች ኸዲጃ ውጤት አየች አላየችም? ውጤት አየች አላየችም? ንገሩኝ። አላየችም። የሚገርማችሁ አላየችም። አላየችም። ውጤት በእኔ ላይ ቆም ይችላል፣ ባንተ ላይ ቆም ይችላል። ትላንትም እዚች ሀገር እኮ ከመቅሪብ ከአስር እስከ መቅሪብ ባለው 30,000 ሙስሊሞች እኮ ተገለዋሉ። እዚች ሀገር ላይ ቦሩ ሜዳ ላይ 30,000 ሙስሊም እዚች ሀገሪቷ ላይ ምን ነበር ዘንባቸው? ወማ ነቀሙ ሚንሁም ኢላ አዩሚኑ ቢላሂ አልዓዚዝ አልሐሚድ። ዮሐንስ 30,000 ሙስሊሞችን ገለዋል። በጣም የሚገርሙ ጥንካሬ ነበራቸው። ወይ እስልምናችሁን ተው፣ ወይ ሃይማኖታችሁ ሌላ የኔ ሃይማኖት ተቀበሉ፣ ወይ አንገታችሁ ስጡ፣ የቱ ይሻላችኋል ሲባሉ አንገት ሰጣልን አሉ። 30,000 ሰው አንገት ነው የተቀደደው። 30,000 ሰው ይህን 30,000 ሰው ሙስሊም የገደለው የነበረው ፊርዓውን የዚህ ሀገር ፊርዓውን እንዴት ሞተ ደግሞ እሱ? አላህ ጭንቅላቱ ሱዳኖች ወስዶ ስልክ እንጨት ላይ ነው የሰቀሉት። ይሄን ጋርደውት ስልክ እንጨት ላይ የጊዜ ጉዳይ ነው። አየው እነዛ ሸሂር ናቸው። ቢኢዝኒላህ እንጠረጥራለን ከአላህ ሂሳቡ ከአላህ ጋር ነው። ምርጫ እየተሰጣቸው አንገቴን እያሉ መቼም በሌላ እንጠረጥርም። እኛ ዛሬ እየተቸገርን ያለነው እኮ አንገት መስጠት አይደለም እኮ ሱቢ መምጣት ነው የተቸገርነው። ሱቢ ቂያማው ነውብናል። አሙቀን ውዱ ማድረግ እንችላለን፣ በጊዜ ከተኛ መምጣት እንችላለን። ሱቢ ፈተናው ነውብናል። ዙልም የሚዞልሙ ማንኛውም ሰዎች የጊዜ ጉዳይ እንጂ ነገ ያገኙታል። ርዕሴን እንዳትረሱት። የሁለት አይነት ሰዎችን ዱዓ ተጠንቀቁ ተብሏል። ከዛ መካከል አንዱ የበደለኛ እንባ ነው። ሚስት በባል፣ ባል በሚስት፣ በጓደኛ፣ በስራ፣ በተለያየ ማንም የየትኛውም እምነት ተከታይ የሚሆን ዙልም እንድናደርስበት አልተፈቀደልንም። ሁለተኛው ተጠንቀቁ የተባለው ዱዓ የማንን ነው? የወላጆቻችን ዱዓ ነው።
ወላጆች ለልጆቻቸው ወላጆች አበሳጭተናቸው እጭ ብለናቸው መከራ ሳይተናቸው ይሄዱብን እንደሆነ እዚህ ነው የምናገኘው። ያን እንዳያገኘን ዛሬ የነዚህን ሁለት አይነት ሰዎችን ዱዓ መጠንቀቅ ያስፈልጋል። በምን እንጠንቀቅ? ረቢ ረሐሙሁማ ከማ ረበያኒ ሰጊራ፣ ጌታዬ ወይ በልጅነቴ እንዳዘኑልኝ አንተው ዘንላቸው። ወላሂ ቀላል አዘኑልን? ያልሸናል እዚህ ውስጥ ያልሸናባቸዋል እዚህ ውስጥ እንቅልፍ ያልከለከላቸዋል እዚህ ውስጥ የለም። ስንት ፕሮግራም በእኛ የተነሳ ከስንት ቤተሰብ ጋር ርቃ አልተገኘችም እንዴ? አሁንም ያለችው እናት ሁሉም ነገር እኛ ፈጻሚ አድርገን ራሳችንን እንቆጥራለን። በቃ ያቺ አቅፋት የምተኛው ሚስት እናት ናት፣ ሌላ ፍጡር እንዳትመስል። በቃ እኔ ሁሉ ወጪ እያወጣው ምናምን እያለ ሚንጫጫለ። የኔ ወንድም ምጧ እኮ ሂሳብ እኮ አልገባም። ያመጠችው ያንተን ልጅ ብላ የተጠራል በአንተ ስም የተጠራው ልጅ በምን ገንዘብ ነው ምን ተምነው? ሂሳቡ ከባድ ስለሆነ ነው ያልተነገረው ያን ሂሳብ ከተሰራ። ስለዚህ በዱንያ ላይም ካሉ ረቢ ረሐሙሁማ ከማ ረበያኒ ሰጊራ፣ ሞተውም ከሆኑ ረቢ ረሐሙሁማ ከማ ረበያኒ ሰጊራ፣ ጌታዬ ወይ ዘንላቸው በልጅነቴ እንዳዘኑልኝ። ስለዚህ ዛሬ ኢንሻአላህ ከዚህ በር እንደወጣን ተግባራዊ ዱዓ አይደለም የምንፈልገው አይደል እንዴ? ሁላችንም እንደወጣን ኡሚ አሰላሙ አለይኩም እንዴት ነሽ እናቴ፣ ቀለል ካረግነው ዱንያ እንደ ባለቤቱ ነው። አንዳንዴ 10 ክፍል ሰርተህ እኮ ቀልብ ጠባብ ከሆነ 3 ክፍል ሌላ ተጨማሪ ከሌለ ደግሞ ትጨነቃለህ። ትልቅ ቤት እያለው አይ እዚህ ጋር 3 ክፍል ሊጨምር ነው ይላል። ለምን ይመስላችኋል? ቀልቡ ጠቦ ነው እኮ እንጂ አሁን 10 ክፍል ያለው ሰውዬ ድንገት ረካዓቴን ተሰግዶበትም አያውቅም። ቤቱ እኮ ረካዓቴን ተሰግዶበት አያውቅም። ብዙ ትልልቅ ቤቶች ለለቅሶ ነው የሚከፈቱት። ለምንም አይከፈቱማ። ለምን ሲከፈቱ ያየን? ለዚህ ነው ነብዩ አለይሂ ሰላቱ ወሰለም ቤት በሚሰሩበት ጊዜ ቤት ብዙ ካላችሁ አንድ ቤት ላይ ፍራሽ ካለ ሰው የማይተኛበት ከሆነ ጠቅልላችሁ ቁጭ አድርጉት ነው ያሉት። ዝም ብሎ ፍራሽ አይቀመጥም፣ ሸይጣን እንዳይተኛበት ተጠቀልለውና ታስቀምጣለህ። ከዚህ ውጭ 4 5 6 ቤት ሲሰጥ ደግሞ እዛ ኢማሙ ዚ አሰናብተው ሲሄዱ ውጣና ደግሞ ቤት ሄደ ባዲያ ሰገድበት፣ ቀብልያ ሰግደህ ኢቃም ሲል ደግሞ ናበት። በዚህ ሂደት ነው መጠበቅ ያለብን። ስለዚህ ዛሬ ስንወጣ ከበር ላይ ሰላም አለይኩም ኡሚ፣ አንተ ጋውን ዚያራ መጣ ከሆነ ለስከ ዛሬ ላሳለፍኩት እናቴ አፉ በይን በላት። እስከ ዛሬ ጮኩብሽ ያሳለፍሽው አሁንም ይሄን ስናገር አንቺን ሐቅሽን ለመጠበቅ ብዬ ሳይሆን ማንነቴን ራሴን ለመቀየር ነው ብለ ጓደኛ አርጋት፣ ደውልላት። በተለይ አብዛኛው የገጠር ሰዎች ነን። ዛሬ እዚህ ትንሽ ገንዘብ ስናገኝ እናቶቻችን እንረሳለን። በጣም ማዝነው ለአረፋ ሄዶ እናቱን ይዘይራል። ለአረፋ ዘይሩ ያለ እስልምና እኮ የለም። አቋርጥና ነገም ሄደ ዘይራት ለአረፋ በአመት አንዴ እናት ዘይራል። ላ ኢላሀ ኢላላህ ሂድ ዘይራት። አንድ 3 ቀን ሸቅለና ስራ ቀዘቀዘ ሲባል እሷ ጋር ደግሞ ቃርጋት መጣም እንዴ ኔትወርክን ኦንላይን አርጋት መጣም እንዴ። በቃ ለአረፋ እናት ትላንት ያላወካት ሚስት ጋር አትንቀሳቀስም። መቅሪብ ላይ ነው የምትገባው አንደኛ። በቃ አሁን አንተ ኢማን ጠንካራ ነው ይመስላል። እናት ጋር ዘይራት። አገር ቤት ያለው ህይወት ከባድ ነው። የሚበሉት ቆጮ፣ የሚበሉት ቡላ፣ የሚበሉት በቆሎ፣ ልብሳቸው እንኳን ላይላቸውን ኤክስፓየርድ የሚያደርገው ልብሳቸው ትንሽ ስጦታ። አላህ ልቧን ያልከፈታት ሚስት ካልሆነች በስተቀር እኮ አንድ ቦታ ምን ተፈጠረ፣ ሚስቴን ሰርፕራይዝ ላድርግ ብሎ ቆንጆ መኪና ገዛላት። ከዛ በሩን ከፍቶ ሊያሳያት ፈለገ። በዛሬ ሰርፕራይዝ ነው ማድረግ ይሻለትና በሩን ከፍቶ እንዲህ ሲያሳያት መኪና ነው። ትስቃለች ብላ አትስቅም። ምን ሆንሽ ሲላት አይ ይሄን ከለር አልነበረም የፈለኩት። لا إله إلا الله 2 ኪሎ ቡና ደግሞ ለእናት ብትሰጣት ለባባ አንድ ኢማማ ይዘልብ ብትመጣ ያ አላህ ጀነት የገባ ያክል ነው የምትደሰተው። ና ልጄ ይልሃል። 2 ኪሎ ቡና ናት እኮ 2 ኪሎ ቡና ለዛች ኡሚ ብትሰጣት ልቧ ክፍት ቶቂ ቢሆን ቶ በጉን ገዝቶ መግባት ቡና
ያላት ደስታ ቀላል አይደል። አባትህን የሆነች እንካ ባባስቲ ለቅሶ ላይ ተሳተፋለህ፣ ሰርግ ላይ ተሳተፋለህ፣ አንዳንድ ነገር እንዳይከሰትብህ እቺን ብር ያዝ ብለህ ስትለው ሱብሃንአላህ የሚያደርግልህ ዱዓ። አሁን አንዳንድ አባቶች አሉ ልጁን ገንዘብ ለመጠየቅ የሚሸማቀቅ ኢና ሊላሂ ወኢና ኢለይሂ ራጂዑን። እንደውም ለአባቶቻችን እኮ መስጠት አለ የሚጠበቅብን። ባባ አካውንት ክፈትን ያስገባልሃለሁ፣ አንተ እንደፈለግህ አውጣ። ሂሳብ ከሱ ጋር መስራት አያስፈልግም። ራሱ እንደፈለገ ያውጣ። አንተ የሱ ቃና እኔ እኮ አይደለም ያልኩት ረሱል ነው ያሉት አለይሂ ሰላቱ ወሰለም። ባባ አካውንት አውጣ፣ ያው እንደፈለግህ አድርግ። ከበድ ያለ ነገር ካለ ደግሞ ንገረኝ በለው። ይሄ ነው ከኛ የሚጠበቀው። ይሄን ስታደርግ ወላሂ ጥሩ ሚስት ላይ ትወርቃለህ፣ ጥሩ ባል ላይ እህቴ ትወርቃለች፣ ጥሩ ርዝቅ ላይ ትወርቃለህ። ሁሌ ግንባርን ይሰማሃል። አብሽር ልጄ ይላል፣ ጠዋት ይደውልልሃል፣ ማታ ይጨነቃል፣ እንዴት ሆንክ ይላል። ይሄን ነው ማድረግ ያለብን። በተለይ እዚህ ቤት ገብተን ምርጥ ካልሆንን የት ገብተን ነው ምርጥ የምንሆነው? ኬሚስትሪውን ተማር ነው፣ ፊዚክሱን ተማር ነው፣ ባዮሎጂውን ተማር ነው፣ ጂኦግራፊውን ተማር ነው፣ ማቴማቲክሱን ተማር ነው። ማንነትን ሊለውጥ አይችልም። እዚህ ቤት ስገባ ግን ማንነትን የምንለውጥበት ትልቅ ቤት ነው የመጣው። ምክንያቱም ትውልድ የሚገኘው እዚህ ቤት ብቻ ነው። ለዚህ ነው ኢዛ ጃአኩም መን ተርደውነ ዲኑሁ ወኹሉቁሁ ፈዘዊጁ። ሃይማኖቱንና አኽላቁን የምትወዱት ልጅ ቤታችሁ ካንኳኳ ፈዘዊጁ፣ ዳሩለት። ለምን አይንቀህም? አንተን እህትን ስትሰጠው አይንቀህም። ዲን አለዋ፣ ያከብረሃል። የባለቤቴ ወንድሜ መጣ ይላል፣ አባቷ መጣ ይላል፣ እናቱ መጣች ይላል። ዲን አላ። ዲን ከሌለ የቅራቅንቦ ቆርቆሮ አለው ብለህ 9 ቦታ 10 ቦታ ብር አለው የምትል ከሆነ አንተንም በዛ ነው የሚደምርህ። ባንክ አድርጎ ነው የሚቆጥር። በቃ ማይነስ ፕላስ የሚያደርገው ካንተ ጋር ነው። ዲን ካለው ግን ይሄን አደርጋለሁ አይልም። ስለዚህ ኢንሻአላህ ከቤተሰቦቻችን ጋር ከእናቶቻችን ጋር ዛሬ ኢንሻአላህ እንደውላለን። አላህ ቅርብ ያደረገላችሁ ሄዳችሁ መዘየር አብሽሪ ኡሚ በሏት። ወላሂ በዱንያ ላይ እንደ አባትና እንደ እናት ሐዘን ከባድ የለም፣ በጣም ከባድ። ለዚህ ነው ሰሃቦቹ እናትና አባት ሲሞትባቸው ከሌላው ሐዘን ከበድ ያደርጉ ነበረ። ሐዘናቸው ጠንከር ይል ነበረ። ለምንድን ነው ተብሎ ሲጠየቁ የጀነት በር ተዘጋብኝ ይላሉ። እነሱም መከበደም የጀነት በሩ ስለሆነ የጀነት በር ስለተዘጋብኝ ብለው ነው የሚያለቅሱት የነበሩ። እኛም የጀነት በራችን እንዳይዘጋ አላህ ቀብር የወሰደብን ቤተሰቦች ደግሞ ካሉ አንዳንዴም ቀለል ካረግነው ዱንያ እንትና ሞተ እስከሚባል አጠብቅ። ተነስተ ኮልፌ ሄደ ተሳፈር፣ ቀብር ግባ፣ ለብቻ ዱዓ አድርግ፣ ለሁሉም ውጣ። እዛው ላይ እናት አለች፣ እዛው ላይ አባት አለ፣ እዛው ላይ ጎረቤቱ አለ፣ እዛው ላይ ላ ኢላሃ ኢላላህ ያለ ሁሉ አለ። ትልቅ ሽቀላ ሸቀለ ትመጣለህ፣ ትልቅ ንግድ ነግደ ነው የምትመጣው። ስለዚህ ከእናቶቻችን ጋር አደራ፣ በንግግር በአክሽን የምናሳያቸው ነገሮች አደራ፣ ድምጻችንን አደራ፣ መልስ መስጠት አደራ። የጤንነታቸው ጉዳይ ልጄ አሞኛል ካለች ወዲያው ዘጋግተው ወዲያው ሩጥ፣ ወዲያው ዘጋግተው ወዲያው። በዱንያ ላይ የሚቆጭ ነገር እንዳይመጣብህ፣ ወይኔ ሳልሄድ እንዲሆነችብኝ እንዳትል ወዲያው። አላህ ትንሽ ሳንቲም ከሰጠ ሱቅ ሌላ ሰው ቢጠብቀው ችግር የማይኖር ከሆነ ሄደ ዘይራቸው። በአመት 4 5 ሄደ ዘይራቸው አላህ ከሰጠ። ካልሰጠስ አልহামዱሊላህ ያው በዚህ ደውለ መዘየር ይችላል። ሁጃ የለም እኮ አላህ ዘንድ። በዚህ ደውለ ለናደርሽ እናቴ በላት፣ በቃ መድኃኒት አገኘች። አሟት ነበርኮ ደና ልጄ አሞኝ ነበር፣ አሁን እኮ ድምጽን ስሰማው እኮ አሁን ተሻለኝ ትላለች። አጀይ አሁን ለቀቀኝ እኮ ትላለች። ይሄን ነው ከኛ ማድረግ የሚጠበቀው። ከእናት ጋር መቀራረብ፣ ከአባት ጋር መቀራረብ የማንነታችን ደረጃ ከፍ ማድረጊያ እንጂ ብዙ ወጣት በጣም ጥሩ መስሎ መታየት የምፈልገው፣ ብዙ እህቶች በጣም ጥሩ መልክ ጥሩ ሰው ሆኖ መምጣት የምትፈልገው ወንዱ ከሴት ጋር ሲገናኝ፣ ሴት ከወንድ ጋር ሲገናኝ። ይሄን ማስመሰል ደግሞ አላህ ይወደው። ትልቅ ጥሩ የሚባለው ለቤተሰቡ ጥሩ የሆነ ነው። ኸይሩኩም ሊአህሊ ወአና ኸይሩኩም ሊአህሊ ከማ ቃለ ረሱል ዓለይሂ ሰላቱ ወሰላም። ከእናንተ መካከል ምርጥ ሰው ማለት
ለቤተሰቦቹ ምርጥ የሆነ ነው እኔ ከማናችሁም የበለጠ ደግሞ ለቤተሰቦቼ ምርጥ ነኝ አሉ ሰለዋቱላሂ ወሰላሙ አየህ ይሄ ነው አራዳ ማለት ቤት በሽሮ ታንጫጫቸዋለ መርካቶ 3 ሰው ካልጋበዝኩ ብለ 2000 ብር ታወጣለህ እኔንም ከፍለው ብለ ደግሞ እጅ እስከሚገነጠል ትደባደባለህ ውሸታ ወላሂ 1 ኪሎ ስጋ ይዘላቸው መጠማታ ልጆቹ ቢንጫጩ ያሻለው እዛው ላይ ደግሞ 1 ኪሎ ብርቱካን 1 ኪሎ ሙዝ አርገ ገልብጠህላቸው ቢደሰቱ ያሻለው ወላሂ ረሃብ ይሆኑልህ ባባዬው አበላህን ሲል ቢያንስ እንኳን ጀናዛን ያጥባልኩ ይሄ ልጅ አብሽር የሚል ነገር ይሄ ነው አይደል እንዴ ተከሻህ ነው ውጪ ላይ መላእክት መስላለን መላእክት ሰላም አለይኩም ወአለይኩም ሰላም ደናና ሐቢቢ አልহামዱሊላህ ሐቢቢ ቤት እኮ ጭራቅ ነው ጭራቅ ልክ ሲመጣ አልጋ ስር የሚገባ ልጅ አለ ባባ መጣ ብሎ አልጋ ስር ይሄን እስላም አያቅ ከኛ የሚጠበቀው ተግባራዊ እንቅስቃሴያችን ይሄን ነው ማድረግ ያለብን አላህ Subhanahu Wa Ta'ala እንግዲህ የዚህ አይነት የቁጣ ቫይረሶችን አላህ ያንሳልን የተሻሉ ሰዎች አላህ ያደርገን እዚህ ቤት እንደሰበሰበን ጀነት ላይ ከሚሰበስባቸው ሰዎች አላህ ያርገን በመካከላችንም ቀብር የዱብን እናትና አባቶቻችን ረውደቱ ሚን ሪያዲል ጀና አላህ ያርግላቸው ቤታቸውን ምንጣፋቸውን ግርግዳቸውን አላህ ያሳምርላቸው የተሻለ ቤት አላህ ያርግላቸው እዚህ ቤት እንደሰበሰበን አላህ Subhanahu Wa Ta'ala ጀነት ላይ ከሚሰበስባቸው ሰዎች አላህ ያርገን ለናት ለአባቶቻችን ደግሞ ጥሩ ታዛዥ ጥሩ የነሱ ልጅ ከተባሉት ባሪያዎቹ አላህ ያርገን ከነሱም ቀልብ አላህ ይጠብቀን እዚህ ቤት ምርጥ ቤት ነው የተገናኘ ነው ምርጡን ጀነት ደግሞ አላህ ያገናኘን ቲቢቱም ኩራትም አላህ ያንሳልን ምቀኝነትንም አላህ ያንሳልን የኔ ዘር ይበልጣል ምንለውን በሽታ አላህ ያንሳልን ትክክለኛ የአላህ ፍራቻ ልባችን ላይ እኔንም እናንተንም አላህ ካስቀመጠብላቸው ሰዎች አላህ ያርገን በየደቂቃው እሳት እየዘነበባቸው ያሉት ፍልስጤሞችንም አላህ ይድረስላቸው አላህ ይድረስላቸው አላህ ይድረስላቸው አላህ ይድረስላቸው አላህ በቃችሁ አላህ ይበላቸው የሞቱትንም ቤተሰቦች አላህ የሸሂድነት ደረጃም አላህ ይከልክላቸው ያሉትንም አላህ በቃ አላህ ይበላቸው ይሄን እሳት ያወረዱ ያሉን ደግሞ አላህ እሳት አወርዶባቸው ሳናይ ደግሞ አላህ ቀብር ያወሰደን ልክ ዑምራ መካ መዲና እንደምንሄደው ሁሉ ቤተል መቅዲስ ሄደን ሰግደን እንመጣበትን ደግሞ አላህ ያቅርብልን እዛ መሄድ አንዱ ሂዱ ከተባልንበት ቦታ ነውና ያንሳን ሄደ አላህ ቀብር ያወሰደን አላህ ይዋጋላቸው አላህ ይዘንላቸው አላህ በቃቸው አላህ ይበላቸው እነዚህ ልጆቻችንም ከመጥፎ ነገር ሁሉ አላህ ይጠብቃቸው የመስጊድ ፍቅር አላህ ይስጣቸው ከአይንናስ አላህ ይጠብቃቸው በቁርአንም ጎበዝ በትምህርትም ጎበዝ ኡማውን ሁሉ